ስካመሮች በተለያየ ፕላትፎርም ላይ በብዛት አሉ። እነኚህን ፊልተር ለማድረግ ወሳኝ ነገር አለ። ዛሬ ይዤ የመጣሁት ከስካመር እንዴት መጠበቅ ይቻላል። ለምሳሌ አፕወርክ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ዋትስአፕ ላይ ስካመሮች ሲመጡ እንዴት ራሳችንን መከላከል እንችላለን የሚለውን ነገር በሰፊው እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ስካመርን በጋራ እንከላከል። ወደ ጉዳዩ እንገባለን። እንግዲህ እንደ ዋና ፖይንት ማንሳት የሚፈልገው አፕወርክ ላይ ስካመሮች ምን ያክላሉ የሚለው ነው። ስካመር እንግዲህ በብዛት አፕወርክ ላይ ያለ ፍሪላንሰር ሆነን ስናይ አፕወርክ ላይ ያሉ ፍሪላንሰሮች በሙሉ እንዴት የአፕወርክ ስካመር ፊልተር እንደምናደርግ መጨረሻ ላይ አሳያችኋለሁ። ግን አሁን ቀጥታ ወደ ፌስቡክ ላይ ያሉ የተለያዩ ስካመሮችን አሳያችኋለሁ። እንግዲህ ፌስቡክ ላይ በጣም ብዙ ስካመር አለ። ያ ስካመር ምንድነው? በኢትዮጵያ በተለይ በጣም ትኩረት አድርጎ ታርጌት አድርጎ የሚመጣው የተደረጉ የስካም ፌክ ስራዎች አሉ። እነኚህን በተለያየ ጊዜ አይቼዋለሁ። እንግዲህ እነኚህን በፎቶ አሳያችኋለሁ። ስክሪንሾት ያደረኳቸው የምትመለከቱት እነሱ ናቸው። በጣም ብዙ ናቸው። እኔ እንግዲህ በቻልኩት አቅም ስክሪንሾት ማድረግ የቻልኩትን ነው ይሄን ማሳያችሁ። በጣም ከዚህ በላይ ብዙ ነው። እነኚህ ምን ይላሉ? የመጀመሪያ ቢሄቨራችሁ ስትነኩ ስልክ ቁጥር፣ ኢሜል ይቀበላሉ። ያ ማለት ፊሽ የሆነ መረጃ ከእናንተ ይወስዳሉ። ኦልሬዲ በእነሱ ዳታቤዝ ላይ ሬጂስተር ተደርጋችኋል ማለት ነው። ያ ማለት ሁሌም እነሱ በፈለጉት ሰዓት እናንተን ማግኘት ይችላሉ ማለት። ከዛ በተጨማሪ ደግሞ ዋትስአፕ ላይ መጥቶ ማውራት የሚል ስታፍ አለ። ዋትስአፕ ላይ ሄዳችሁ ታወራላችሁ። ስራ እንደምትፈልጉ እንደዚህ ኦንላይን ስራ ምናምን በቀን 5000 በቀን 10000 ብሎ ፖስተዋሉ። እነሱን አይታችሁ ትገባላችሁ። ይሄ መጀመሪያ ስራ የሚያደርጉት እንግዲህ ሰሞኑን የገጠመኝን ከዛም እያሳየው ላወራላችሁ። ከስልኬ ላይ ላውጣና እንግዲህ የመጀመሪያው የሚሆነው ይሄኛው ነው። +880 ብሎ የሚጀምር ስልክ ነው። በዋትስአፕ ሃይ ሃዋሪ ብሎ የጀመረኝ። እኔም ጉድ እንደዩ አልኩት። ከዚህ በፊት የነሱን ታክቲክ ስለማቅ ኦልሬዲ ይልካሉ። ብዙ ጊዜ የሆነ ጊዜ ጀምሬ የሆነ ፖይንት ላይ አቆሜ ነበር። ዳታዬ ያው እነሱ እንዳለ ይታወቃል። በየጊዜው ይልካሉ። ስለዚህ እኔ ለእናንተ ሪኮመንድ ማድረገው ለእኔ በየጊዜው በተለያየ ስልክ እየቀያየሩ ይልካሉ። የሆነ ጊዜ ሬጂስተር ስላሉ እናንተም በየጊዜው ሊመጣላችሁ ይችላል። የሆነ ጊዜ ሳታውቁ ሬጂስተር ተደርጋችኋል እዛ ዳታቤዝ ላይ። ስለዚህ ከዛ ስልካችሁን እያወጡ በየጊዜው ይልካሉ ለእናንተ። ይሄ እንግዲህ ገጥሟችሁ ከሆነ ዋትስአፕ ላይ ዝም ብሎ ሜሴጅ የሚመጣ ከሆነ የተለያዩ የፌክ ስራ የሚመጣ ከሆነ አንዴ ሬጂስተር ተደርጋችኋል። ዝም ብላችሁ ባላየ ማለፍ አለባችሁ። እኔ ስላወቅኩት ስለማቅ ዝም ብዬ ለዚህ ስራ ብዬ ፐርፐዝሊ ነው ያወራሁት። ይሄንን ከዛ በኋላ አወራሁት፣ የሚያስፈልገውን መረጃ ሰጠሁት። ከዛ በኋላ የአሊባባ ፕሮዳክት ላከልኝ። ገብተህ ክሊክ አድርገህ ገብተህ ስክሪንሾቱን ላክልኝ ነው ያለው። ስራው ይሄ ነው አለ። ስራው ግን ይሄ እንዳልሆነ አውቃለሁ። ስካም ለማድረግ ነው የመጡት። በጣም ቀላል ነው ብላችሁ ስታስቡ አሁን የመጀመሪያውን ስክሪንሾት ላኩት። ከዛ ሁለተኛውንም ላኩት። ይሄ ነው ያሉት። ይሄንን ስልክ ከዛ በኋላ አይ ቲንክ 180 ብር ወደ አካውንት ይገባል። በዚህ ሪፈራል ኮድ ወደ ቴሌግራም ሄድና የሆነ ሳምባዲ አናግር ብሎ የቴሌግራም አድሬስ ተሰጠኝ። ወደ ቴሌግራም ገባው ማለት ነው። እንግዲህ ወደ ቴሌግራም ስገባ አሳያችኋለሁ ማን እንደሆነች ያወራችኝ። ፕሪቲኒ ትባላለች። እቺን ያወራዋት ምን አልኩኝ? መጀመሪያ ሪፈራል ኮድ ላኩኝ። ከዛ በኋላ ስምና ኤጅ ምናምን ብቻ አስገባለችን። ፎርም ብዬ አስገባሁት። ከዛ በኋላ 2 ታስክ ጨርሳል። 180 ብር ኤርኔት አደረጋለ። አካውንት ላካለችን። ላኳት፣ አስገባች። ኢሚዲየትሊ አስገባችን። ከዛ በኋላ ቴንኪው አልኳት። ከዛ ነገ እንገናኝ፣ ቋሚ ስራ የምትጀምረው ነገ ነው አለች። ሲነጋ እኔ ያልነበርኩም አጋጣሚ ቆይቼ ወደ 4 ሰዓት አካባቢ ሲከፍት የስራማ ተቀምጦ አገኘሁት። ደውላም ነበር። ቀጥታም እኔ እንትን አልነበርኩም። ስለዚህ የመጀመሪያ ስራ ስክሪንሾት ላኩኝ። ሁለተኛውንም ስክሪንሾት ላኩኝ። ሶስተኛውንም ስክሪንሾት ላኩኝ። ከዛ በኋላ አራተኛ ስራ ፔይድ ወርክ የሚባል መጣ። ፔይድ ወርክን እኔ አልከፍልም፣ ከፍዬ አልሰራም አልኳት። መክፈል አልችልም አልኳት። እሺ በቃ ያኔ ስትችል እናወራለን አለች። እዚህ ጋር ምን ይላል መሰለ? ፔይድ ወርክ የሚባለው ሰውን ለማጓጓት ነው፣ እውነተኛ አይደለም። 1300 ካስገባ 1690 ብር ታገኛለህ። ሪታርን ይደረጋል። ያ ማለት 390 ብር አየር ላይ ታገኛለን። ከዛ በኋላ ይሄንን ከመረጥክ ነው ታስክ እስከ 5 አለ። አምስተኛው ልንገራችሁ 34000 ካስገባ 42200 ብር ታገኛለህ። ያ
ማለት ኦልሞስት 8000 ምናምን ብር ትርፍ አለክ ነው። ያ ማለት ያንን አስገብተህ ከዛ በኋላ ተወሳስቦ እነሱን ለመብላት ነው እንጂ የፈለጉ ለእናንተ ሊመልሱ አይደለም። በቃ ይሄ የታወቀ ስካም ነው። የትኛውም ስራ ክሊክ አድርገህ የምታገኘው የለም። የትኛውም ስራ ሰጥተህ ተባዝቶ የሚመጣ ሳይንስ የለም። ይህንን ራሳችሁ እንድትጠነቀቁ ነው የምነግራችሁ። ፌስቡክ እንደዚህ ያለ ከፌስቡክ ወደ ቴሌግራም ወደ ዋትስአፕ አምጥቶ የተለያየ ስራ አሰርተናል ምናምን አወሳስቦ ሰውን አጓግቶ ለመብላት ነው እነኚህ ሰዎች የሚመጡት። የመጀመሪያ ነገር ይሄ ስለሆነ ከዚህ ተጠንቀቁ። ሌላው እንግዲህ ከነኚህ እንዴት መጠበቅ እንችላለን የሚለውን ነገር ላወራላችሁ። ከነኚህ የምንጠበቀው መጀመሪያ እነሱ የላኩትን ሊንክ እነሱ እንትን ያሉትን ፎቶ ስፖንሰርድ እስካለ ድረስ ምንም አያስፈልግም። ማየትም ጊዜ ማጥፋትም አያስፈልግም። አቮይድ አድርጋችሁ ማለፍ አለባችሁ። የፈለገ ነገር አጓጊ ቢሆን እያያችሁ ማለት። የትኛውም ስራ የሆነ ኢፈርት አውጥታችሁ የሆነ ላብ አውጥታችሁ የሆነ እውቀት የራሳችሁን ስኪል ሰርታችሁ ስታገኙ ነው የሚጣፍጠው። ዝም ብሎ የመጣ ገንዘብ ብዙም ቫልዩ የለውም። ስለዚህ ያንን አትመኙ፣ አትጠብቁ። እንደዚህ የለም ሲጀመርም የለም፣ እናንተም አትጠብቁ እንደዚህ አይነት ስራ አለ ብላችሁ። ስለዚህ በፌስቡክ በዋትስአፕ እና በቴሌግራም ይሄን ያክል ካልኩኝ ወደ ዋናው ፖይንት ልምጣ። አፕወርክ ላይ እንግዲህ ስካመሮች አሉ፣ እጥፍ አሉ፣ በጣም አሉ። እነኚህ ስካመሮች ባህሪያቸው ምንድነው? ዛሬ አሳያችኋለሁ። የነኚህ የአፕወርክ ስካመር ባህሪ የመጀመሪያው አጓጊ የሆነ ስራ ፖስት ያደርጋሉ። ፖስት ሲያደርጉ ምን ያደርጋሉ? እውነተኛ ከሆነው ስራ ጋር ማች በሚያደርግ መልኩ ሁሉ ነገር ተመሳሳይ በሆነ መልኩ ፖስት ያደርጋሉ። ከዛ በኋላ ክራይቴሪያቸውን ዝቅ ያደርጋሉ። ሰዎች በጣም በቀላሉ ሰራለሁ ብሎ እንዲጓጉ ያደርጋሉ። ከዛ በኋላ ፔመንታቸውን ደግሞ ሃይ ይሆናል። ፔመንት አይታችሁ በጣም ጓጉታችሁ ደግሞ ክራይቴሪያው ዝቅተኛ ሲሆን ማለት ቀለል ያለ ስራ ሲሆን በጣም ጓጉታችሁ እንድትገቡ ያደርጋሉ። ይሄ የመጀመሪያ ፌክ ስራ ፖስት ሲያደርጉ የሚያደርጉት የመጀመሪያ ቢሄቨር። ቀጣይ ደግሞ የሚያደርጉት ከዛ በኋላ ያንን ስራዬ ብላችሁ ስትገቡ አውቶ አፕወርክ ላይ ያወጣሉ። ማለት ዋትስአፕ ላይ እናውራ፣ ቴሌግራም ላይ እናውራ፣ ኢሜል ላክልኝ ምናምን ይላሉ። ይሄ ደግሞ የአፕወርክ ተርምስ እና ሩልን ይጥሳል። ስለዚህ አፕወርክ እናንተን ይሄንን ከተለዋወጣችሁ የእናንተ ከታየ ኢሚዲየትሊ አፕወርክ ቲም ካየ የእናንተን ፕሮፋይል ሙሉ በሙሉ ብሎክ ሊያደርግ ይችላል። ስለዚህ በዚህ ላይ ተጠንቀቁ። የፈለገ ስራው አጓጊ ቢሆን ከአፕወርክ እንውጣ ሰው ካለ አለመውጣት። ድንገት ወጥታችሁ እንኳን ማውራት ብትጀምሩ የመጀመሪያ የምትጠየቁት ነገር ይሄን ያክል ክፈል ስራውን ሴኪዩር ለማድረግ ይሉታል። ስለዚህ በፔፓል በተለያየ ፔመንት ሲስተም በክሪፕቶ ካረንሲም ሊሆን ይችላል፣ በቢትኮይንም በዩኤስዲቲም ክፈል ይላሉ። በዛ መንገድ ካንተ ክፍያ ለመውሰድ ነው እንጂ ለአንተ ለመክፈል አይደለም። ስለዚህ እዚህ ጋር ምን ማድረግ አለባችሁ? ማቆም አለባችሁ። ፌክ ክላይንት ፕሮፋይሉ ራሱ ትክክለኛ አይደለም። ሂስትሪ ላይኖር ይችላል፣ ሪቪው ላይኖር ይችላል፣ ፔመንት ሜተድ ቬሪፋይድ አይደለም። ስለዚህ እዛ ጋር አይታችሁ ማቆም አለባችሁ። ይሄ የአፕወርክ ስካመር ባህሪ ነው። ይህንን ማየት አለባችሁ። የመጀመሪያ ነገር ስራ አፕላይ ለማድረግ ስትሄዱ ስራውን በደንብ ማየት ነው። የሚሰራ ነው አይደለም፣ ይህን ቼክ ማድረግ አለባችሁ። ከዛ በኋላ ፔመንት ሜተድ ቬሪፋይድ ነው አይደለም፣ አፕወርክ ላይ ፔመንት ሜተድ አስመዝግቧል አይደለም። ፔመንት ቬሪፋይድ የሚባለው ፔመንት ሜተዱን ክሊያንቱ የራሱን ፔመንት ሜተድ ክሬዲት ካርድ ሊሆን ይችላል አፕወርክ ፕሮፋይል ላይ ሊንክ አድርጎ አፕወርክ አፕሩቭ አድርጎ ተቀብሎታል ማለት ነው። ስለዚህ ያንን እስካልተቀበለ ድረስ ያ ሰውዬ እዛ ቦታ ላይ ትክክለኛ እንዳልሆነ አፕወርክ እየነገረ ነው። ከኔ ጋር ክፍያ መንገዱን አላስገባም እያለ ነው። ስለዚህ እናንተ በምትጠይቁት ክፍያ መንገድ እኔ ሴኪዩር ማድረግ አልችልም እያለ ነው አፕወርክ። ስለዚህ ያንን ወዲያውኑ ሪጀክት ታደርጋላችሁ። ከዛ በኋላ ምን ታደርጋላችሁ? ከአፕወርክ ውጪ ክፍያ መንገድም መቀበል ከባድ ነው። ምን ያክል መተማመኛ ያላችሁ? ምናልባት ሊክድም ይችላል። በእርግጥ እንደዚህ የምታደርጉበት የራሱ የሆነ ወይ አለ። ማለት ከአፕወርክ ውጪ ክፍያ መቀበል የምትችሉበት የራሱ የሆነ ወይ አለ። ከዛ ውጪ ግን ሁል ጊዜ አፕወርክ ላይ ክፍያ ብትቀበሉ የተሻለ ነው ብዬ አስባለሁ። ከስካም ትድናላችሁ። ስካም አትደረጉም አፕወርክ ላይ
አፕወርክ የእናንተን ፔመንት ቀድሞ ሰኪውርድ ስለሚያደርግ በዛ ወይ ብትጠቀሙ የተሻለ ነው። እንግዲህ ይህን ያክል ካሉ ጠቃሚ መረጃ እንደሰጠው አስባለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ። በአጠቃላይ እንግዲህ ከስካመር ራሳችሁን መጠበቅ የምትችሉበትን መንገድ ነግራችኋለሁ። ስካም ሳትደረጉ በሰላም የምትሰሩበት ጊዜ እንዲሆን እመኛለሁ። መልካም ቆይታ።